መድብል ራሱን ነጻ አውጥቷል። እንደዚሁም በሱ ቦታ ዝናን መልሶ አስሮታል። ለመሆኑ መድብል ይህንን ታሪክ እንዴት ሊሰራው ቻለ? እንደዚሁም ማንስ አገዘው የሚለውን ይዤላችሁ ነው የመጣሁት። ቪዲዮውንም አስገባላችኋለሁኝ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። መድብል ራሱን ነጻ በማውጣቱ ደስተኞች የሆናችሁ በሙሉ እንኳን ደስ ያላችሁ ለማለት ፈልጋለሁ። መድብል ነጻ ወጥቷል። መድብል ነጻ የወጣው እንደዚሁም ደግሞ ዝናን በዚህም መልኩ ሊያጠቃው የቻለው በምንድን ነው? በዋናነት መድብል የታሰረበት ገመድ ከኋላ እጆቹ ታስረዋል። እንዳያችሁት ከሆነ ታስረው ነበር። ያን የታሰረበትን ገመድ ፈቶ ልክ የታሰረ መስሎ ነበር የተቀመጠው። እንግዲህ ዝና 3 ቀን ሙሉ ከጓደኛው ጋር ወይም ደግሞ ከስራ ባልደረባው ጋር 2 በመሆን ነበረ መድብልን ሲጠብቁ፣ እንደዚሁም ደግሞ መድብል ላይ የተለያዩ ዛቻዎችን እና የተለያዩ ነገሮችን ሲያደርሱ፣ ድብደባዎችን ሲያደርሱ የነበሩት። መድብል ይህን ሁሉ ቀን ታስሮ ካሁን በኋላ ሊያጠቃኝ አይችልም የሚልም ሙሉ ልብ ነበረው ዝና። እንደዚሁም ደግሞ በወቅቱ ጓደኛው የዝና ጓደኛ እዛን ቦታ ላይ አልነበረም። ምክንያቱም ብዙ ጊዜ ጓደኛው ከመድብል ጀርባ ነበረ የሚቆመው። ዝና ብዙ ጊዜ መድብልን ብዙ ጥያቄዎች ሲጠይቀው አይተናል። የተለያዩ ዛቻዎችን፣ የተለያዩ ጥያቄዎችን፣ የተለያዩ የሚፈልጋቸው ነገሮችን ሲጠይቀው በተደጋጋሚ መድብል ደግሞ በዚህ ነገር እንደማይስማማ ይልቁንስ ሕይወቱን መስዋዕት ለማድረግ ዝግጁ የሆነና በእኔ መስዋዕት መሆን ሌሎች ሰዎች የሚድኑ ከሆነ ለምን ታዲያ ለምን እኔን አትገለኝም በማለት ሁሉ ሲናገር በድፍረት በጀግንነት ሲታገል አይተናል። እንግዲህ ያን ትግሉን አሁን ደግሞ ወደ ዝና መልሶለታል። መድብል በታሪካዊ መንገድ ነው ራሱን ነጻ ያወጣው። ከአሁን በፊት ዝና መድብልን ለማጥቃት ሲመጣ አይተናል። በተለይ በኤፍራታዊት የተካሄደውን ጀብድ አይተናል። ከኤፍራታ ጋር በመስማማት መድኃኒት ሊያበሉትና ሕይወቱን እንዲያጣ ሊያደርጉት ተነጋግረው ተስማምተው እንደዚሁም ገንዘብም ጭምር ክፍያ ከፍለው ነበረ መድብልን ለማጥፋት መድብልን ለማጥቃት አስቦ የነበረው ዝና በወቅቱ እቅድ የተሳካልኝ ሰምረልኝ ብሎ ካቀደ እንደዚሁም ደግሞ ደስተኛ ከሆነ ከ3 ሰከንዶች በኋላ ግን የተፈጠረውን አይተናል። በተቃራኒው ራሱ አደጋ ውስጥ ገብቶ ራሱ ታግቶ ብዙ መስዋዕት ከፍሎ ከዛ ቦታ እንደወጣ ከዛም በኋላ ደግሞ ይበልጥ ለመድብል ያለው ፍራቻ መድብልንና ብሩክን እንደዚሁም ሞገስንም ጭምር ይበልጥ ይፈራቸው ጀምሯል። ዝና አሳዳጅ ከመሆን ተሳዳጅ ወደ መሆን ተሸጋግሮ ነበር። አሁን ላይም ቢሆን ባለፈው ከብሩክ ጋር መንገድ ላይ እየሄዱ ሳለ ፍላሹን ለጠበቃው ሊሰጡት፣ ለመርማሪው ማለት ነው ሊሰጡት፣ እንደዚሁም ደግሞ ሌላውን ደግሞ ወደ ሌላ ፍላሽ ገልብጠው ከስልኩም ነበረ መንገድ ላይ ሳሉ የዝና ሰዎች ዙሪያቸውን ሲከቧቸው ከብሩክ ጋር ሲከራከሩ በነበረ ጊዜ የዝና ሰዎች ሙሉ ጥንቃቄ አድርገው ሙሉ ዝግጅት አድርገው መድብልን ማጥቃት ችለዋል። ነገር ግን በወቅቱ የብሩክ ወደ ቤት መመለስ እንደዚሁም ደግሞ በቦታው ላይ ሄድ አትሄድ፣ ካንተ ጋር ነው የምታግለው፣ ወደ ቤት መሄድ አለብህ ለምሳሌ ምናምን እያሉ ሲከራከሩ በዛን ወቅት የዝና ሰዎች ብዙ ነገሮችን ዝግጅት ጨርሰው መድብልን የሚያጠቁበትን መንገድ እንዲያመቻቹ ክፍተት ፈጥሯል። ምክንያቱም ብሩክ ሂድ ሲባል ወዲያውኑ ቢሄድ ኑሮ ይበልጥ መልካም ነው ባይ ነኝ። ይሁንና ያ ያለፈ ታሪክ ነው። እንግዲህ ከአሁን በኋላ ይህ ነገር እንደማይፈጠር ባይዘው ብዙ ጊዜ ከብሩክ ይልቅ ሞገስ ይሻላል ባይ ነኝ። ቢያንስ ብሩክ የሆነ ኃይል እንጂ ስልት የለውም፣ ብልጠት የለውም። አንዳንድ ነገሮችን አይተናል። ከአሁን በፊትም በማህሌት አማካኝነት በተደጋጋሚ አንድና ተመሳሳይ የሆነ ጉዳት እየደረሰበትም እንኳን መልሶ ያው ነው፣ መልሶ ሰዎችን ማመን፣ መልሶ እዛው ዋጋ ከከፈለበት ቦታ ላይ መልሶ የሚገኝበት አጋጣሚ ይኖራል ብሩክና
ሞገስ ደግሞ ይሄንን ነገር መድገም ብዙ ጊዜ አይታይበትም። እንደዚሁም ደግሞ በኃይል የሚመጡ ነገሮችን በብልጠት የሚመልስና ራሱንም ሆነ በዙሪያው ያሉ ሰዎችን ለማዳን እንደዚሁም ደግሞ ከነገሩ ነፃ ለማድረግ የሚሄድበት መንገድ በጣም ደስ የሚልና ስልታዊ የሆነ አሪፍ አካሄድ ነው። ባይዘዌ የሞገስን አካሄድ ከአሁን በፊትም ዝና በተናገረው መልኩ ሞገስ ብልጥ ስለሆነ የእሱን አካሄድ በጣም እፈራለሁ ይላል። ሞገስ በኃይል እና በጉልበት ነገሮችን ለመፍታት የማይሞክር ነው። ነገር ግን በኃይልና በጉልበት መፈታት ያሉባቸውን ነገሮች ላይ ደግሞ ፈሪ እንዳልሆነ ሕይወቱን እስከ መሰዋት ድረስ እንደሚደርስ በተግባር ያየንበት ሂደትም አለ። ብሩክን ታግቶ ከእገታው ነፃ ለማድረግ ለማስፈታት ወደ ብሩክ የተተኮሰውን ጥይት ለራሱ አድርጎ በወቅቱ ራሱን እንኳን እስከ መሰዋት ድረስ ዝግጁ እንደሆነ አይተናል። ወደ ብሩክ የተተኮሰው እሱን መቶት በሕክምና ነው በወቅቱ ነው እና እንደነዚህ አይነት ዋጋ ማንኛውም ሰው የማይከፍለው ነገር ነው። ባይዘዌ ጀግንነት ያስፈልጋል እና ብዙ ጊዜ ሞገስ ሲሮጥ ሲሸሽ ከነገሮች ራሱን ለማዳን ሲሞክር ብዙ ጊዜ የፍርሃት የሚመስለው ሰው አለ። እንደነዚህ አይነት ሰዎች የፍርሃት ሳይሆን የብልጠትና እንደዚሁም የጀግንነት ነው ባይ ነኝ። ምክንያቱም አንዳንድ ጊዜ ራሳችን ጀግና እያጫወተን ነገር ግን ከኛ ጀርባ ያሉ ቤተሰብ ሊሆን ይችላል፣ ባለቤት ሊሆን ይችላል፣ ልጆች ሊሆኑ ይችላሉ፣ ጓደኛ ሊሆኑ ይችላሉ። እኛ ከተጠቃን በኋላ ጓደኞቻችንስ ብለን ማሰብ መቻል አለብን። ዝም ብለን ጉልበት በመጫወት የኛ ህይወት ቢሰዋም ችግር የለውም ብለን ሳይሆን እኛስ አንድ ነገር ከሆነ በኋላ ጓደኞቻችን እንዴት ይሆናሉ? ወይም የሚወዱን በዙሪያችን ያሉ ሰዎች እንዴት ይሆናሉ? እነሱ ከኛ ጋር ሲታገሉ ነው ይበልጥ ፓወር የሚኖራቸው ወይስ ብቻቸውን? ከዛ በኋላ እኛ ከተሰዋን በኋላ ደግሞ ብቻቸውን የሚቀሩ ሰዎች አሉ። በእኛ መጎዳት የሚያዝኑ መልሰው ደግሞ ለዚህ ለታጋያቸው ሰዎች እየተጋለጡ ያሉ ሌሎች ሰዎች ከጀርባ ስላሉ በኃይል ከመሄድ ይልቅ በሂደት በስልት ማለት ነው በብልጠት መሄዱ ይበልጥ አዋጭ እንደሆነ ከሞገስ የምንማረው ነው። በፍላሹ ዙሪያም ታይቷል። እንግዲህ ፍላሹን እኔ እሰጣለሁ እኔም እጄን እሰጣለሁ ብሎ ነበረ ሞገስ። ምክንያቱም መድብል እዚህ ነገር ውስጥ የገባው ለኛ ብሎ ነው። እንደዚሁም መድብል ምንም አይነት ችግር ሊደርስበት አይገባም በማለት ፍላሹን ለመስጠት እንደዚሁም ደግሞ ምንም አይነት ቅጂ እንዳላስቀረን እኔ አደርጋለሁ ብሎ በዚህ ተስማምቶ ነበረ ካሁን በፊት። ይሁንና ብሩክና ዝና ባደረጉት የስልክ ቆይታ እንዳልተስማማ ነው ብሩክ የተናገረው። ወንድሜን እንደፈለክ አድርገው እንጂ ይሄን ፍላሽ ፈጽሞ እኔ ልሰጥህ አልችልም ብለዋል። እንግዲህ በቤታቸው ውስጥ ያለችው ሰራተኛ አሁን ያንን ፍላሽ ይዛላቸው እንድትመጣ እንደዚሁም በብሩክ ስልክ ላይ ያለውን ቪዲዮ ሙሉ ለሙሉ እንድታጠፋ ታዛለች። በማህሌት አማካኝነት ነው። ባይዘዌ ይህንን ነገር ያራዘመው የማህሌትና የዝና አለመስማማት ነው። ዝና ራሱን በጣም ከፍ አድርጎና ከሌሎች በላይ አድርጎ የሚያስብ ሰው ሲሆን አሁን ላይ ማህሌት ደግሞ ለመኖር ነው እየለፋች ያለችው እየሰራች ያለችው በዝና ለመወደድ እንደዚሁም ደግሞ ራሷን እንደ ፓወርፉል አድርጋ ኃይለኛ ሴት አድርጋ እንደዚሁም ዝና እየሰራቸው ያለውን ስራ ለማገዝ እንደዚሁ ከሱ በውጤት ከዝና የበለጠች መስላ ለመታየት የቻለችውን ነገር እያደረገች ነው። ይሄንን የምታደርገው አንድ ራሷን በህይወት ለማቆየት ነው። ከባለ ሀብቱ ጋርም ያላትን ነገር ሙሉ ለሙሉ ለመፍታት በሰራተኛዋ ልጅ አማካኝነት ልጄ ታማብኝ የተለያየ ችግር ህይወትን እየኖርኩ ነው በማለት እያደረገች ያለችውን ነገር ታውቃላችሁ። ይሁንና በቻለችው አቅም ከዝና ለመቅረብ እንደዚሁም ስራዋ ከዝና ጋር እኩል ለማድረግ የቻለችውን ነገር ሁሉ እያደረገች ነው። ይህ ነገር ደግሞ ለዝና ፈጽሞ አልተመቸውም፣ ሊቀበለውም ያልቻለው ነገር ነው። ማህሌት ከዝና ጋር ለዝና ትሰራለች እንጂ ከዝና ጋር አትሰራም በማለትም እሱ የተናገረው ነገር ነው። ከዝና ጋር
እሱ ሲያዛት የምትሰራ በሱ ስር የምትሰራ እንድትሆን ይቀበላል እንጂ ከሱ እኩል ነገሮችን ለማስተካከልም ሆነ ለመፈጸም ከሱ እኩል ስታዝና ከሱ እኩል በጉዳዩ ላይ እርግጠኛ ሆና ተማምና ስትናገርም ሆነ ስታስብ ፈጽሞ አይፈልግም። ይህ ነገር ደግሞ ፍላሹ በሰራተኛዋ እጅ እንዲገባ ወይም ደግሞ ወደ እነሱ እንዲመጣ ጊዜውን አራዝሞታል። እነሱ በጭቅጭቅ ወቅት ባሉ ጊዜ ማህሌት ሙሉ ለሙሉ ዝናን ለማገዝ ዝግጁ ለመሆንም ወቅት አልሰጣትም። አመናጭቋት ነበረ ብዙ ጊዜ የሚሄደው። ማህሌት ግን ይህንን ነገር ለማድረግ እንደምትችል ነግረዋለች። ከዛም በኋላ አመናጭቋትም ሰድቧትም ከሄደ በኋላ መልሶ ደወለላት። ያንን ፍላሽ ይዛልኝ ትምጣ፣ በምንም አይነት መንገድ እኔ የሚመለከተኝ ነገር የለም፣ ነገር ግን ፍላሹን ይዛልኝ ትምጣ ብሎ ነበረ የነገራት። ሰራተኛዋ በወቅቱ ይህንን ነገር ማድረግ እንደማትችልም ማህሌት ስትደውልላት ለማህሌት ተናግራለች። ይሁን እንጂ በልጇ ነው አሁን ላይ የመጡባት። ባይዘዌ ሰራተኛዋ ለብሩክና ለቅድስት ብትናገር መልካም ነው ባይነኝ። ከአሁን በፊት ማህሌት እያለች ስታለቅስ፣ ልጄ እያለች ስታለቅስ በነበረ ጊዜ ምሳሌ ነች ያየቻትና ለቅድስት የተናገረችው። ቅድስት ደግሞ ለነመድበል ለነብሩክ ተናግራ ይህን ነገር ይሁን እንጂ አሁን ላይ ማህሌት ራሷ ሳትሆን በሰራተኛዋ እህት አማካኝነት እህቷን የምታናገር እየመሰለች ብዙ ነገሮችን በነብሩክ ላይ ለመስራት እያቀደች ነው። ይሁን እንጂ ብሩክ ይህን ሁሉ ሲሆን ፍላሹን ለመስጠት እንድስማማ ያደረገው ሞገስ ነው። ፍላሹን የሚሰጠው ደግሞ ቪዲዮውን እነሱ እንዳሉት ሙሉ ለሙሉ ሰርዘው ወይም ደግሞ ሙሉ ለሙሉ የያዘውን ኦሪጂናሉን ፍላሽ ሳይሆን ወደ ሌላ ተመሳሳይ ፍላሽ ገልብጠው ነው። ነገር ግን ከዚህም ሁሉ ይህን ሁሉ የሚያደርጉት መድብልን ለማዳንና መድብል በህይወት ምንም ሳይሆን ከዛ ቦታ እንዲወጣ ነው። ይሁን እንጂ መድብል ከመጣ በኋላ ይህን ነገር እንደሚያበሳጨው ከዛ ቦታ ሙሉ ለሙሉ መረጃውን ሰጥተው እሱ መውጣቱን ፈጽሞ እንደማያስደስተው ያውቃሉ። ለዚህም ነው ማንም የማያውቅበትና ማንም የማያገኝበት ቦታ እናስቀምጠዋለን። ነገር ግን ይህን የቀረውን አንዱን ሌላኛውን ፍላሽ ደግሞ ለሱ እንሰጠዋለን። እዛ ቦታ ስንሄድ መፈተሹ አይቀርም በማለት ሙሉ ዝግጅት አድርገው ሄደው ፍላሹን ሊሰጡት በስተመጨረሻም ተስማምተው ነበረ። ከዚያ ሁሉ ቀድሞ ግን መድብል ራሱን ድንገት በዚህን መልኩ በማድረግ እነሱ ወደ ተባሉት ቦታ ሲመጡ ታስሮ ያገኙት ዝናን ነበረ። ይሄ ድንገተኛ ታሪካዊ ቅጽበት ነው። ዝና በዚህን መልኩ ፈጽሞ ያልጠበቀው ያላሰበው ነገር ነው የተፈጠረው። በጣም ደስ የሚል ነገር ነው። ባይዘዌ መድብል ብዙ ጊዜ ለእውነት እንደዚሁም ደግሞ ለተበደሉ ሰዎች ራሱን እየበደለ ራሱን ዝቅ አድርጎ ሌሎችን ሰዎች ከፍ ብለው እንዲኖሩ ተከብረው በነጻነት እንዲኖሩ ደስ ብሏቸው እንዲኖሩ ብዙ ሰዎችን እያገዘ ራሱን ብዙ አመት እስር ቤት እስከ መቆየት ለሌሎች ሲታገል ራሱ ዋጋ እየከፈለ እድሜውን በዚህን ልክ እየገፋ ያለ ንጹህ ወጣት ነው። ስለዚህ ፈጽሞ መድብል በዚህን ነገር ፍላሹንም መስጠት የለበትም፣ መረጃውንም አሳልፎ መስጠት አይጠበቅበትም። ምክንያቱም ይህን ነገር ከሆነ እውነተኛ ሰዎች ልፋታቸው ምንም ነው። አሁን አይተናል። ሞገስና ሉላ ስቃያቸው ስንትና ስንት ጊዜ እንደረዘመ ሞገስ ምን አይነት ህይወት ወደ ምን አይነት ህይወት ተቀይሮ ምን አይነት ህይወት እያሳለፈ እንደሆነ አሁን እንደዚሁም ከሀብት ማማ እንደገና ደግሞ ቤት ኪራይ እስከ ማጣት፣ ከቤት ኪራይ እስከ መባረር፣ የሚከራየው ቤት እስከ ማጣት፣ ተደብቆ እስከ መኖር እንደዚሁ አሁን ደግሞ በወንጀል ህግ በወንጀል
ክስ እየተፈለገ እንደሆነ ይህን ያክል መስዋዕት እየተከፈለበት ያለው ንጹህ ፍቅር ቢሆንም ነገር ግን ይብቃ፣ ብዙዎቻችን ይብቃ ባልነው መሰረት አሁን ላይ መድብል ድል አድርጎ ከዚህም ቦታ ከወጣ መረጃውን ለፖሊስ አሳልፎ ለመስጠት ምንም የሚከለክለው ነገር የለም። እንደዚሁም ደግሞ ሞገስ እና ሉላ ነጻ ይወጣሉ። ብሩክና ቅድስትም በቅርብ እንደሚጋቡ ኢንፎርሜሽኖች ደርሰውናል። ይህ የሚሆነው መድብል በሰላም ከዛ ከወጣ እንደሆነም ሰምተን ነበረ። እንግዲህ መድብል በሰላም መውጣቱን፣ በተቃራኒው ደግሞ ዝና ያልጠበቀው መቀመቅ ውስጥ መውረዱን ፈጽሞ አሁን ላይ ዝና እነ መድብልን እየተለማመጠ እንደሆነና እባካችሁ አድኑኝ፣ ይህንን ነገር የማታግዙኝ ከሆነ ካሌብ በራሱ ያጠፋኛል በማለትም እነሱን ሲማጸን ነበረ። እኛ ስላንተም ሆነ ስለ ካሌብ ምንም የሚመለከተን ነገር የለም፣ ስራህ ስለሆነ ስራህን ደግሞ ህዝብ ማየት አለበት፣ ህግ ማየት አለበት፣ ውጤቱንም አንተ የምትከፍለው ይሆናል በማለት መረጃውን ለፖሊስ እንደሚሰጡ፣ እንደዚሁ ሞገስን መከታተሉን ካሁን በኋላ ፈጽሞ እንደማያዋጣው፣ ሉላንም ደግሞ ባለችው ነገር ተስማምቶ እንደሚፈታት ቃል አስገብተውታል። አሁን ላይ ዝና ተስፋ ስለቆረጠና ምንም የሚያደርገው ነገር ስለሌለው ከመስማማት ውጪ ምንም አይነት አማራጭ የለውም። ቪዲዮውን ይህን ይመስል ነበር። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ